ጋይስ ጆኒ አሸንፏል ቃሉን ተግብሯል ትላንት አሁን ይሄንን ፋይት ካላሸነፍኩኝ ፋይት አቆማለሁ ብለኝ ነበር ጆኒ ምን ይመስላል ስሜት ነግራችኋለሁ የጁጂትሱ ፓወር ይሄ ነው 3 ሳምንት ብቻ ነው ያደረጉት ወንድማችን ሰዶ አስወርት ጋር I'm proud of you for doing this seriously ወስደ ውጭ ሀገር ሄደ ኢንቨስት አድርገህ ትሬን አድርገሃል and but the skill that I have within me ሙቼ ራሱ ቢሆን nobody will catch up I promise you guys እኔን ለማሸነፍ እኔ ከፈልኩትን መስዋዕትነት መክፈል አለባችሁ አለበዚያ ምኞት ነው የሚሆንባችሁ እስኪ የሴዶን መልእክት ደግሞ እስኪ እንስማ የሴዶን የመጨረሻ መልእክት ከፋይቱ በኋላ ከተሸነፉ በኋላ የሚለው እንስማው ቀጣይ ብዙዎቹን የምታኮራበት ትልቅ መድረክ ደግሞ ይኖራል እሱን እናሳያለን እስቲ ምትለምናል አልহামዱሊላህ ረብል ዓለሚን ድል የሚሰጠው ሚነታው ማላንም አልহামዱሊላህ ረብል ዓለሚን ተሽዬ ገኛለሁ በላይ ነው እንደሚሰጠው እዚህ ጋር ባለ ምክንያት ሁሉም መጥቷል እሱ መጀመሪያ ተናግሬያለሁ ጁጂትሱ ላይ ያለው ስኪል አረጋለሁ አሁን በጁጂትሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም ራሴን በግራፕሊንግ አፕዴት አደርጋለሁ ኔክስት ማች ተጣቃ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው that is my thank you ሴዶ ቀልብ አድርገና መሰግናለን ለሶስት ወር እንግዲህ እንቅልፋችንን አንዴ አልጫወትም አንዴ ምን በቃ ብዙ ነገር ሲለን የነበረው ሴዶ እንግዲህ በቀላል ተዘርሮ ተሸንፏል ማለት ነው በቀላል ነው የተሸነፈው በቀላል በሚባል በመጀመሪያው ዙር ነው ጃኒ እንግዲህ ገልብጦ ያሸነፈው ማለት ነው ጃኒ ይችላል መስክረናል ማለት ነው ሁላችንም የሴዶ ደጋፊዎችም እኔ የሴዶን በወደውም ለጃኒ መስክር ያለው እንደሚችልም መጀመሪያም ስናገር ነበር ጃኒ ይችላል የሴዶ ደጋፊዎች መዝናናትን እንመኛለን ግን ሴዶ ምናልባት እንደዚህ ትግል ከሚገባ እግሩና እጁን ተጠቅሞ ቢሆን ያሸንፋል የሚል ግምት ነበረኝ ግን እሱ ለመያዝ ነው የሞከረው እሱ ደግሞ በጣም የቀጠቀጠ ነው ጃኒ እንደተናገረው ከሆነ ማለት ነው እናንተ የማን ደጋፊ ነበራችሁ እንዴት አያችሁት ፋይቱን እኔ ፋይቱን እንደዛ አልጠበቅኩትም ጭራሽ ሴዶ ያሸንፋል ብዬ ነበር የጠበቅኩት እንደው ባያሸንፍ ለራሱ በእንደዚህ ባንዴ ያልቃል ብዬ በፍጹም አልገመኩም ባንዴ ያልቃል ብዬ አልገመኩም እናንተ እንዴት አያችሁ ፋይቱን የነ ቦይካ የነ ረፊቅ የነ ሴቷ ማን ነው የነ ዛህራ ምናምን አሪፍ ነው የነ ንቃተ ህሊና ለኔ በጣም ተመችቶኛል ንቃተ ህሊና የተጋጠመበት ፋይት በቃ ሚጣጣጣማሉ በቃ የሆነ ደስ የሚል ነገር አለው የሴዶና የጃኒ ግን ምንም አልጣመኝም እኔ በቃ ተጠባቂ እንደመሆኑ መጠን ትንሽ ፋይት መኖር ነበረበት ቢያንስ 2 ዙር 3 ዙር መሄድ ነበረበት ከዛ በኋላ ነበር መሆን ያለበት በመጀመሪያ ዙር አፍርጣ ጥለዋለች ሴዶ ማለት ነው ሴዶን አፍርጣ ጥለዋለች ጃኒ ማለት ነው በጣም ይችላል ጃኒ እና ጃኒ ሴቷ ደግሞ ቁማራ ሲዘው ነበር እንዳሸነፉ ምናምን ተናግረዋል ብቻ ሴዶ ከዚህ በኋላ እንግዲህ ብዙ ነገር ይጠብቀዋል ብዙ መስራት አለበት ሚስቱ ዛህራ አሸንፋለታለች እሱ ያው ተሸንፏል ባንዴ መሸነፉ ትንሽ ቅር ብሎኛል በመጨረሻ ዙር ምናምን ቢሆን ምንም እንትናይም ነበር ባንዴ መሸነፉ ግን በጣም ነጥብ አስጥሎታል መሸነፍ ያለ ነው በቀጣይ ደግሞ አሻሽሉ ይመጣል ብለን ተስፋ እናደርጋለን ማለት ነው እናንተ የማን ደጋፊ ነበራችሁ እስኪ ኮሜንት ላይ ሁላችሁ ማስቀምጡልኝ የማን ደጋፊ ነበራችሁ እንዴት አያችሁት ፋይቱን እኔ አሪፍ አይቼዋለሁ ፋይቱን ጠቅላላ የሴቶቹን ብዙም አልተመቸኝም በጣም የተመቸኝ የንቃተ ህሊና ነው ለኔ የንቃተ ህሊና ቦይካና ሰይድ የተጫወቱበት እና ረፊቅ ፓንች ሰንዝሮ የጣለበት እንትን በጣም ተመችቶኛል ለኔ ለእናንተ እንዴት ነበር ፋይቱ በጣም የደበረኝ የጃኒና የሴዶ ነው እንደጠበቅኩት አይደለም ቢያንስ ትንሽ ይሄዳል ብዬ ነበር እስከ 3 ዙር ይሄዳል ብዬ ነበር ዘራ ጥለዋለች ማለት ነው ሁላችሁም እንግዲህ ቪዲዮውን እዚህ ጋር ያሳየኋችሁ ነበር የማን ደጋፊ ነበራችሁ የሚሉን ኮሜንት ላይ አስቀምጡልኝ ቻናሉን ሰብስክራይብ ያላደረጋችሁ ሁላችሁም ወደዛ ሰትሉ ሰብስክራይብ አሁኑ አድርጉ የደውል ምልክቷን ንኩ እንዲሁም ላይክ ሼር በማድረግ እንድታበረታቱኝ በትህትና ጠይቃለሁ ማለት ነው በቀጣይ ቪዲዮ እስክንገናኝ ድረስ ሁላችሁም ይመቻችሁ ሁላችሁም ፋ ዘነጥ ምናምን ብሎ ይመቻችሁ ያራዳዬ ልጆች